ፕሮግራማችን ልውሰዳችሁ አድማጮቻችን በዛሬው ዕለት ቀደም ሲል እንደገለጽኩላችሁ እንግዶቻችን ሁለቱ ባለፈው ሳምንት ያካቀረብናቸው እንግዶቻችን መካከል ሁለቱ አምባሳደር ታዬ አስከስላሴ ከሎስ አንጀለስ እና በብር ስማቸው ዋሸራ እየተባሉ በብዙ ጽሁፎቻቸው የሚታወቁት ዶክተር ከፍያለው ናቸው። እዚህ መስመራችን ላይ ይገኛሉ። በድጋሚ የለተሰንበት እንግዶቻችን ሆናችሁ ለመቅረብ ፈቃደኞች በመሆናችሁ እጅግ አድርጌ በአድማጮቼ ስም አመሰግናለሁ። አምባሳደር ታዬና ዶክተር ከፍያለው አመሰግናለሁ አቶ ንጉሴ እድሉ ስለተሰጠኝ። እሺ ዶክተር ከፍያለው ታዳምጠኛለህ? አዳምጣለሁ። ሰላም ንጉሴ። እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንደው ባለፈው ሳምንት ወደ ጀመርነው ጥያቄ ልመለስና ወይም ለሄድና በተለይ ማተኮር የምፈልገው አምባሳደር ታዬ በዚህ መድረክ በተባለው ስብስብ ላይ ነው። በአንዳንድ ድረገጾች ላይ እንደምናየው በሽማግሌ ለመደራደር ይፈልጋሉ ይባላል። እነኚህ ሽማግሌዎችም ፈረደባቸው። እንደው ያም በተነሳ ቁጥር ያም በተናቆረ ቁጥር ሽማግሌም እኮ የሚጠራበት አንዳንድ ጊዜ አግባብ የሆነ መንገድ አለው። እንደው በዚህ ጉዳይ ላይ የእርሱ አስተያየት ምንድነው አምባሳደር? መቼም መጀመሪያ ስለ ሽምግልና በአገርኛው ባህል እንደው ቅጡን እንዳያጣብዬ ነው። መልካም ነው፣ ጥሩ ነው፣ ደግ ነው እና ሲሰራበት የኖረ ድንቅ ግሩም የሚባል ባህላችን ነው። እሱ እንደተጠበቀ ሆኖ ለነገር ወደ ጥያቄው ለመመለስ እኔ በእርግጥ በዚህ ዙሪያ ብዙም መረጃ የለኝም። ለመደራደር መፈለጋቸው እነማን ለማሸማገል እንደፈለጉ እንዳሰቡ ሽማግሌ ላኪው የተላከበት ማን እንደሆነ ብዙ መረጃም የለኝም። የሆነው ነው ግን ይሄ ግን አንድ ምልክት የሚሰጥ ይመስለኛል። የመድረክ ድርጅት በእርግጥ ሽማግሌ ሳያስፈልገው በቀጥታ ልክ እንደ ሌሎቹ የፖለቲካ ፓርቲዎች ሌሎቹም ከአራቱ በተጨማሪ ወደ 60 በላይ የሚሆኑ የፖለቲካ ፓርቲዎች ቀደም ሲል የቀረበውን ስምምነት ተቀብለው ተስማምተው የሚሻሻለውን አሻሽለው የዲሞክራሲያዊ ሂደቱን ለማጎልበትና ለማዳበር የሰለጠነ የፖለቲካ ሂደት በአገራችን ለመትከል ያው ቅቡል ሆኖ በቀጣይነት ወደ ህግ የሚሄድ ነው። ህግ ሆኖ በሚወጣበት ጊዜ ደግሞ የህግ ሐሳብ አመንጮቹ የህግ ተቀባዮቹ ብቻም ሳይሆን ሁሉንም የሚገዛ በመሆኑ በዛ ሊመለስ የሚችል ይመስለኛል። ነገር ግን እኔ በዚህ መድረክ በሚባለው ፓርቲ ትንሽ ሊፈቀድልኝ አንዳንድ ነገሮች ማለት ፈልጋለሁኝ። ባለፈው ሳምንት እንዳየነው የመድረክ ችግር ሁለት መሰረታዊ ችግሮች ምናልባትም ሶስት መሰረታዊ ችግሮች ያሉበት ይመስለኛል። አንደኛው ስብስቡን ይሄን ስብስብ ግንባርም አይደለም ይሄን ስብስብ አንድ ላይ ያመጣው ጉዳይ ቢኖር ሁሉም በዛ ስብስብ ውስጥ የታደሙ የፖለቲካ ፓርቲዎችና ግለሰቦች በኢህአደግ ላይ ያላቸው መራር አመለካከት ማዕከላቸው እሱ ይመስለኛል እንጂ መራር አመለካከት መኖሩ የችግር ላይ ኖረው ይችላል። ነገር ግን እንደ አንድ ስብስብ ግን የግዴታ የመርህ ውህደት የዓላማ አንድነት ቢቻል ደግሞ እንደ ስብስብ የኢኮኖሚና የማህበራዊ ፖሊሲያቸው ምን እንደሆነ መግለጽ መዘርዘር ማስታወቅ የተገባ ነው ይመስለኝ። በመሆኑም እንደ አንድ ግንባር እነዚህ ስብስቦች በመለስተኛ ፕሮግራም በተለይ በስልጣን ጥያቄ ዙሪያ የተቀነባበረ